ሰላም እንዴት ናችሁ? እኔ ደህና ነኝ። ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ ትምህርት ቪዲዮ ነው። ቪዲዮ ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ጀምሩ። ዛሬም ከባለፈው ትምህርት የሚከተሉ 6 የአማርኛ ፊደላት ማለትም ከዠ እስከ ጠ ያሉ የአማርኛ ፊደላትን ከነ ቤተሰቦቻቸው እንማራለን ማለት ነው። ትምህርቱ ይበልጥ ግልጽ እንዲሆንላችሁ እንደተለመደው በሶስት የተለያዩ የአናባቢ ስልቶች እንማራለን። እናንተም ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እየጻፋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛና የግዕዝ ቋንቋዎችን በሳምንት ለ5 ቀን ማለትም ከሰኞ እስከ ዓርብ በቀን ለ1 ሰዓት ያክል እያስተማርን እንገኛለን። እርስዎም መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል ወይም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት ስታስቀምጡልን ይደርሰናል፣ እንገናኛለን ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ እንግዲህ ዛሬ ከዠ እስከ ጠ ያሉ የአማርኛ ፊደላት እንማራለን ማለት ነው። አብራችሁን ቆዩ። ዠ ዡ ዥ ዣ ዠ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጅ ጃ ጀ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጡ። እሺ እንግዲህ የመጀመሪያው ማለትም ከግራ ወደ ቀኝ ያየንበት ያና ስልት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ከቀኝ ወደ ግራ እናነባለን ማለት ነው። ዦ ዥ ዠ ዣ ዥ ዡ ዠ ዮ ይ የ ያ የ ዩ የ ዶ ድ ዴ ዳ ዲ ዱ ደ ዦ ጅ ጀ ጃ ጅ ጁ ጀ ጎ ግ ጌ ጋ ጊ ጉ ገ ጦ ጥ ጤ ጣ ጢ ጡ ጠ። እሺ ደግሞ ከሁለተኛው ማለትም ከቀኝ ወደ ግራ ያናችን ስልት ነው ማለት ነው። አሁን ደግሞ ከላይ ወደ ታች እናነባለን። ዠ የ ደ ጀ ገ ጠ ዡ ዩ ዱ ጁ ጉ ጡ ዥ ይ ዲ ጅ ይ ጢ ዣ ያ ዳ ጃ ጋ ጣ ዠ የ ዴ ጀ ጌ ጤ
እሺ ይህ ደግሞ እንግዲህ መጨረሻውና ሶስተኛው ማለትም ከላይ ወደ ታች የአነባበባችን ስልታችን ማለት ነው። ለዛሬ እንግዲህ ከዥ እስከ ጠ ያሉ የአማርኛ ፊደላትን የተማርንበት ቪዲዮ ይህን ይመስላል ማለትም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን ማለት ነው። ቀሪዎቹን በሌላ ቪዲዮ እንገናኛለን። እስከምንገናኝ ድረስ ሰላም ሁኑ። ቻው